አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የዜድ ዩቱብ ተከታታዮች እንዴት ናችሁ? ቤተሰቦች እኔ ደህና ነኝ ወላሂ አልሐምዱሊላህ። ዛሬ ደግሞ የምናየውን ምንድን ነበር ሲቆይም እነዚህን ፕላትፎርሞች ማለት ነው አውርዷቸው። እነዚህን አፕሊኬሽኖች በጣም ነው የሚጠቅሟችሁ። ምሳሌ ይሄ ሰፊናቱን ነጃ የሚለው ይሄ ከዚህ ላይም ይሄ ራሱ ስለ ውዶ ሁሉ ነገር ስለ ሀጅ ሁሉ ስለ ጧፍ ነው የሚያወራው። ይሄም እንደዚያው ሌላ ደግሞ ይሄም እንደዛው እነዚህ ነገሮች አውርዷቸው ማለት ነው። ሌላ ደግሞ ይሄ ማለት ነው። ይሄም ይችም ቆንጆ ናት። ሰፊነቱን ሶላት አሁን ይሄን ውስጡን ነው የምናየው። ውስጡን ምን እንዳለው ማለት ነው። እና ሰፊነቱ ሶላት ሰፊነቱን ነጃ ምናምን ሁሉም አለው። በድምጽም አለው በሁሉም። አሁን ሱረት ሰፊነቱን ነጃ እንይ ማለት ነው። ምሳሌ አንድን እንትን እንበል ክፍል አንድን እናዳምጥ ዛሬ ማለት ነው። ይሄን አብራችሁን ቆዩ። ተተመቻችሁ ቀጣዩን ወይም ደግሞ ቀጣዩን ስሪልን ምናምን ትሉኛላችሁ ማለት ነው። ኮፒ ሊንክ ሼር ከደወሏን ምልክት ሁሌም የምሰራው ቪዲዮ ተደራሽነት እንዲኖረው ሼር ኮፒ ሊንክ ኮሜንት ምናምን አድርጉ እሺ። እና ወዶችዬ አበረታቱኝ ማለት ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته. إن شاء الله ዛሬው በተነጋገርነው መሰረት የመጀመሪያው የፊቅህ ደርሳችን ነው የሚሆነው ማለት ነው። የምንጀምረው ዛሬ ነው ኢንሻአላህ። የምንጀምረው ኪታብ ያው ሰፊነቱን ነጃ የምትባል ኪታብ ናት ተባብለናል። ዛሬ እንጀምራለን ማለት ነው ኢንሻአላህ። طيب ፍቅህ እንግዲህ ፍቅህ ማለት በቋንቋ ደረጃ ያው ከመጀመሪያ ትንሽ እንጀምርና ስለ ፍቅህ አንዳንድ ነገሮች ከተነጋገርን በኋላ ወደ ኪታቡ እንገባለን ኢንሻአላህ። ፍቅህ ብሎ ማለት በቋንቋ ደረጃ ፈህም ማለት ነው። አልፍቅሁ في اللغة الفهم فهم ማለት ነው ግንዛቤ። እንደዚሁም ደግሞ በእስጢላህ الفقهاء ማለት ነው العلم بالأحكام الشرعية الفرعية العلم እውቀት ነው بالأحكام الشرعية ሸሪዓዊ የሆኑ ህግጋቶችን الفرعية ቅርንጫፋዊ የሆኑ ነገሮችን ማወቅ ይሄ የፍቅህ እውቀት ይባላል። ዋና ፍቅሁ الأكبر በመባል የሚታወቀው የአቂዳ እውቀት ነው። ቅርንጫፋዊ የሆኑ ነገሮችን የምናውቅበት የትምህርት ዘርፍ ደግሞ ምን ይባላል? እሱ ፍቅህ ይባላል ማለት ነው። ፍቅህ ይባላል እና ፍቅህ መማር ያለው ጥቅም አለ። ጥቅል የሆነ ጥቅም አለ። እንደማንኛውም እውቀት እውቀትን ማወቅ ጥቅም አለው። ልክ አቂዳ እንደምንማረው ሌሎችንም ትምህርቶች እንደምንማረው ጥቅል የሆነ እውቀት አለው። እንደገና ደግሞ ለየት የሚያደርገው ፍቅህን ከሚገኝበት ፍሬ አንፃር ይላሉ ኢብኑል ጀውዚ رحمه الله أعظم دليل على فضيلة الشيء النظر إلى ثمرته. عند